ሰላም የቻናላችን ቤተሰቦች፣ በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎች ትምህርቶችን በኦንላይን እናስተምራለን። መማር የምትፈልጉ እዚህ ከታች ባስቀመጥላችሁ ስልክ በኢሞ፣ በዋትስአፕ፣ በቴሌግራም እንዲሁም በሌሎች ሶሻል ሚዲያዎች ይደውሉልን። የምትፈልጉትን ትምህርት በምትፈልጉት ሰዓት እናስተምራለን፣ እያስተማርን እንገኛለን። ሰላም እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። ዛሬ እንግዲህ ከሂሳብ መሰረታዊ ስሌቶች ከሆኑ መካከል መደመርን እናያለን። እያንዳንዳቸውን እንግዲህ በህይወታችን ከሚያስፈልጉ የትምህርት አይነቶች አንዱ የሆነውን ሂሳብን ስናይ መደመርን፣ መቀነስ፣ ማባዛት፣ ማካፈል እንዲሁም ሌሎችን የሂሳብ ስሌቶችን ማወቅ አንድ ሰው በዚህ ላይ ሲኖር በህይወቱ የሚያስፈልጉ ወይም ደግሞ ማንኛውንም ካልኩሌሽኖችን ለመስራት፣ የንግድ ስራዎችን ለመስራት እንዲሁም ደግሞ ማንኛውም የሂሳብ ስሌቶችን ለማስላት ግድ ያስፈልጋል ማለት ነው። ይህ እያንዳንዳቸውን በደንብ አድርገን ለጀማሪዎች እንግዲህ ከመደመር ጀምረን ሌሎችንም ደግሞ እናያለን ማለት ነው። በምን አይነት መንገድ እንደምናለን ግድም መደመር እና ቁልቁል መደመር የሚባል አለ። ልክ እነሱን እንዴት አድርገን የትኛውን ብንወስድ ይቀለናል የሚለውንም በደንብ እናያለን። ከዛ በፊት ግን ለቻናላችን አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ ሁኑ። ምክንያቱም የምንለቃቸው አዳዲስ ቪዲዮ ቀጥታ ለእናንተ እንዲደርሷችሁ ማለት ነው። እንዲሁም በኦንላይን መማር የምትፈልጉ እዚህ ከታች ባስቀመጥንላችሁ ስልክ በኢሞ፣ በዋትስአፕ፣ በቴሌግራም እንዲሁም በሌሎች የሶሻል ሚዲያዎች ደውሉልን፣ ኮንታክት አድርጉን። በሀገር ውጭም ያላችሁ በሀገር ውስጥም ያላችሁ እንዲሁም ህጻናትን ማስተማር የምትፈልጉትን ኮርስ በምትፈልጉት ሰዓት መውሰድ ትችላላችሁ ማለት ነው። እያንዳንዳችሁን ስናይ እንግዲህ ከመጀመሪያው ጀምረን ሁሎችንም በየተራ እናያለን ማለት ነው። እዚህ የጻፍናቸውን በሙሉ በየተራ አንደኛው ከአንደኛው መቱን እናያቸዋለን ማለት ነው። እያንዳንዳቸውን ስናይ የትኛው ነው በመደመር ጊዜ ወይም ደግሞ በምንደምርበት ጊዜ የሚመጣው ወይም ደግሞ እንዴት አድርገን እንደምራለን የሚለውን ከመጀመሪያው ስናይ የትኛውን እናያለን ማለት ነው። የመጀመሪያዋን እችኛዋን እናያለን 7 ሲደመር 5 የሚለውን እነዚህኞችን ለጊዜው ቆዩንና መልካም ይሄኛውን ከመጀመሪያው ጀምረን እንየው። አዎ 7 ሲደመር 5 አሁን ይሄ ግድም መደመር ይባላል። 7 ሲደመር 5 ስንት ነው የሚሆነው? 7 እና 5 ስንደምር መደመር ማለት እንግዲህ ጽንሰ ሀሳቡ ምልክቷ ይቺ ነች። የመደመር ምልክቷ ይቺን የምንጠቀም ይቺኛዋ እኩል ይሆናል ምልክት ነች፣ ወይም ደግሞ ይሰጠናል የሚል ምልክት ነች ይቺኛዋ። 7 ሲደመር 5 እኩል ነው ብለን 7 እና 5 መደመር ማለት እንግዲህ መጨመር ማለት ወይም ደግሞ መቀላቀል ማለት ነው። አንድ ላይ መደመር፣ አንድ ላይ ማድረግ መደመር ይባላል። ስንት ይመጣል? ይሄ 12 ይሆናል አይደል? 12 ይሆናል ማለት ነው። በጣም አሪፍ። ይሄኛው አሁን በአግድም መደመር ይባላል። በአግድም መደመር። በቁልቁል መደመር ደግሞ ስናየው ይቺኛዋን ከታች ነው የምናመጣት። መደመሯ ከታች ትሆንና እንደዚህ እናደርጋለን ማለት ነው። ይቺኛዋ 7 ሲደመር 5 ነው የምናደርገው። ቁልቁል መደመር ማለት 7 ሲደመር 5 ስንት ይሆናል ማለት ነው? 12 ነው አይደል? በዚህም 12 ይሆናል ማለት ነው። ይሄኛው ቁልቁል መደመር ይባላል። ቅድም ያየነው ደግሞ ምንድነው? አግድም መደመር ማለት ነው። በሁለቱም አይነት መንገድ የሚቀለው ግን ይሄኛው ቁልቁል መደመር በቁልቁል መደመሩ ምክንያቱም ቁጥሮች ከፍ እያሉ በሄዱ ቁጥር ትንሽ አግድም መደመሩ እንትን ሊለን ይችላል። ይሄ አግድም መደመሩ ይሄ ቁልቁል መደመሩ አሪፍ ነው ወይም የተሻለ ነው። እያንዳንዳቸውን እናያለን ማለት ነው። አሁን ይሄን ጨረስን። ከቅድሞች ደግሞ እንግዲህ ካየናቸው ውስጥ ሌላኛው ደግሞ ማን ነው የምናየው? እንግዲህ ማንን እንይ? 9 ሲደመር 11 የሚል አለን። 9 ሲደመር 11 እዚህ ጋር 11 ሲሆን ስንት ይሆናል የሚለውን እናይ። አሁን ይሄኛው በምንድነው እንግዲህ በቁልቁል መደመር ነው። መጀመሪያ አግድም መደመር እንየው። በአግድም ደምረን እንየው። 9 ሲደመር 11 ስንት ነው የምንለው? የመጀመሪያዋ ከመጀመሪያዋ ነው የምንደምር እንግዲህ ይችን 1 ሲደመር 9 ስንት ሆናል? 10 ዜሮን ጥፊ አንድ አለኝ። እቺ አንድ አለኝ። አንድ ደግሞ ምን አለች? ይቺኛዋ 1 ሲደመር ይቺኛዋ 1 ማለት ነው። አንድ አለ ብለናል። 1 ሲደመር ሌላ ተጨማሪ የለውም። አንድ ይቺ አለች። የቀድሞ 1 ስንት ይሆናል ማለት ነው? 2 ይሆናል ማለት ነው። 2 ይሆናል። ስንት ሆነ ማለት ነው? 11 ሲደመር 9 20 ሆነ ማለት ነው። 20 ሆነ። ይሄ በአግድም መደመር ነው። ይሄኛው በቁልቁል መደመር ደግሞ እንየው። ይሄ ደግሞ በቁልቁል መደመር አሁን ደግሞ ይቺኛዋ ነው እንግዲህ ይቺኛዋ 1 ሲደመር 9 ስንት ነው? እዚህኛው እንምጣና 10 ይሆናል። ዜሮን ጥፊ አንድ አለኝ። አንድ ተደማሪ የላትም። ከዛ ተቀድሞ አንድ ጋር ስንት ሆነች ማለት ነው? 2 ሆነች ማለት ነው። 2 ሆነች። ስንት ሆነልን? 20 ሰጠን ማለት ነው። ስለዚህ
ይሄኛው ይቀላል ማለት ነው። በቁልቁል መደመሩ ይቀላል ማለት ነው። 9 ሲደመር 11 እኩል ነው 20 የሚለው ይቀልልናል ማለት ነው። በጣም አሪፍ። ሌላኛው እንግዲህ 13ን ከ17 ጋር በመደመር በአግድም መጀመሪያ እናያቸዋለን። አግድም ከዛ በኋላ ደግሞ በቁልቁል እናያቸዋለን ማለት ነው። የመጀመሪያዋ እንግዲህ ይችኛዋ 3 ከዚህ ከ7 ጋር ትደመራለች። አንድ ደግሞ ከዚህ ከ2 ጋር ትደመራለች። እያንዳንዳቸውን ስናየው 3 ሲደመር 7 ስንት ነው? 10 ይመጣል አይደለ? 10 ዜሮን ጥፌ አንድ አለኝ። 1 ሲደመር 1 2 ከአንዷ ጋር ስንት ሆነ? 3 ስንት ሆነልኝ ማለት ነው? 13 ሲደመር 17 እኩል ነው 30 እኩል ነው 30 ሰጠኝ ማለት ነው። ይሄኛው በአግድም መደመር ይባላል። በአግድም መደመር ይባላል። በቁልቁል ደግሞ እንዴት እንደሆኑ እናያቸው። ይሄ ደግሞ ወደ ታች መደመሩን ወደ ታች በማድረግ ማለት ነው። ይችኛዋ ከላይ 13 ይችኛዋ ከላይ ትቀመጣለች። ሲደመር ምልክቷ እዚች ላይ ትሆናለች። 13 ሲደመር 17 ማለት ነው። ይቺ የመጀመሪያዋ ከዚህ ከመጀመሪያዋ ጋር፣ ይቺ አንደኛዋ ከዚህ ከአንደኛዋ ጋር ይደመራሉ ማለት ነው። ይሄ 7 ሲደመር 3 10 ዜሮን ጽፌ አንድ አለኝ። ይቺ አንድ ሲደመር ይቺ አንድ 2 ከአንዷ ጋር ከዛች ጋር ስንት አለችን? 3 አለችን ማለት ነው። ስንት ሆነ ማለት ነው? አንድ አለኝ የምንላቸው በመደመር ጊዜ እንግዲህ አንድ አለኝ እያለ ከሁለት ዲጂቶች ከሆኑ ለምሳሌ እንግዲህ አሁን ያየነው ይሄኛው 3 ሲደመር 7 10 ነው አይደለ? 10 ሲሆን እንግዲህ ከላይ ብንጽፈው ለምሳሌ 10 ማለት እንግዲህ ስንት ነው? አንድ እና እንደዚህ ነው አይደለ? ይቺ የመጀመሪያዋ ትጻፍና በመደመር ህግ ይቺ የኋለኛዋ አንድ አለኝ ነው የምትባለው። ከዛ ከኋለኛዋ ጋር ከምትደመረዋ ጋር ነው አብራ የምትደመር ማለት ነው እንጂ ሙሉ ይሄ 10 አይጻፍም አንድ ጊዜ። ለዛ ነው ከዛ ይቺን ዜሮን ጽፈን አንድ አለኝ የምንለው ለዛ ነው ማለት ነው። ለምሳሌ 15 ነው ወይም ደግሞ 52 ቢሆን ይችን ሁለትን ጽፈን የፊተኛዋን እቺ አምስተኛዋን 5 አለኝ ብለን ወደኋላ እናስቀራታለን። ወደኋላ ካስቀረን በኋላ ከኋለኞቹ ጋር እንደምራታለን ማለት ነው። የመደመር ህግ ስለሆነ እንደዛ አድርገን አንድ አለ፣ ሁለት አለ፣ 3 አለኝ እያለን እንሄዳለን ማለት ነው። ለዛ ነው ይሄኛውም 3 ሲደመር 7 10 ሆነ። ዜሮን ጽፌ አንድ አለኝ አልኩ። አንድ ከኋላ ያለችዋን አስቀርቼ ከዛ ይችኛው 1 ሲደመር 1 2 ሆነ። ከዛች ካስቀሯት አንድ ጋር 3 ሆነ 30 ሰጠኝ። በዚህ መሰረት በቁልቁል መደመሩ ከአግድም መደመሩ ደግሞ ይቀላል። በዚህ መሰረት በመደመር በቀላሉ ሂሳብን ማስላት ይቻላል ማለት ነው። እነዚህኞቹ በዚህ መንገድ ካየን፣ ሌላኛው ደግሞ እንግዲህ ቅድም ካየናቸው መካከል አንደኛው 15 አለ ሲደመር 10 ነው ማለት ነው። 15 ሲደመር 10 ስንት ይመጣል ነው። አሁን ይችኛዋ እንግዲህ ይቺ የመጀመሪያዋ ከመጀመሪያዋ ጋር ነች። ሁለተኛዋ ከሁለተኛዋ ጋር ነች። የመጀመሪያዋ ይቺ 0 ሲደመር ይችኛዋ 5 ስንት ሆነ? 5 ይሆናል። 0 ከማንኛውም ቁጥር ጋር ብትደመር ለውጥ የላትም። 0 ከማንኛውም ቁጥር ጋር ብንደምራት ለውጥ የላትም። ስለዚህ ራሷንም ቁጥሩ ነው የሚቀመጥ ማለት ነው። 0 ከማንኛውም ቁጥር ጋር ብትደመር ለውጥ አታመጣም ማለት ያ ማለት የሆነ ብር ሲደመር 0 ብር ማለት ምንም ብር አልተደመረበትም። ያ ያለው ብር ይቀመጣል ማለት ነው። ለዛ ነው። ስለዚህ 0 ሲደመር 5 እዛው 5 ይሆናል። እቺ 1 ሲደመር እቺ 1 2 ይሆናል። እንመጣና ሁለትን ስንት ሆነልኝ? ይሄው 15 ሲደመር 10 እኩል ነው 25። 15 ሲደመር 10 እኩል ነው 25። ይሄኛው በአግድም መደመር ነው። በአግድም መደመር ይባላል። ይሄኛው በቁልቁል መደመሩን ደግሞ እንየው ወደ ታች ወስደን ማለት ነው። ይሄ ደግሞ እንዴት እንደመጣ እንይ። ይቺ የመጀመሪያዋ ከመጀመሪያዋ፣ ይቺ ሁለተኛዋ ከዚህ ከሁለተኛዋ ጋር የሚደመር ይቺኛዋ 0 ሲደመር ይቺኛዋ 5 ለውጥ የላትም 0። ስለዚህ 5 ይቀመጣል። ከዛ ይቺኛዋ 1 ሲደመር ይቺኛዋ 1 2 ነው የሚሆኑት። እንመጣና 2 ሆነ ማለት ነው። ስንት ሆነልኝ? ይሄው በቀላሉ 15 ሲደመር 10 እኩል ነው 25 ሲደመር 25 ሆነ። ስለዚህ በዚህ መሰረት በቁልቁል በቀላሉ ማስላት እንችላለን ወይም መደመር እንችላለን ማለት ነው። ስለዚህ እነዚህኞችን ካየን አሁንም ቀጣይ ደግሞ ማንኛውን እናያለን? ቅድም ካየናቸው ቁጥሮች አንዱ 147 ሲደመር 24 ሲደመር 24 ስንት ነው የሚለውን እኔ 147 ሲደመር 24 አሁን በአግድም እንደምርና ኋላ ደግሞ በቁልቁል እናያቸዋለን። ይቺ የመጀመሪያዋ እንግዲህ ከመጀመሪያዋ ጋር ነው። ይቺ ሁለተኛዋ ከሁለተኛዋ ጋር ነው ማለት ነው። ስለዚህ ይቺ 4 ሲደመር ይሄኛው 7 11 11ን መጥቼ እንደዚህ አልጽፈውም ሁለቱ ዲጂት ስለሆነ ይቺን የፊተኛዋን እጽፍና ይቺን የኋለኛዋን አንድ አለ ብዬ ነው የማስቀራት። አንድን ጽፌ ስንት አለኝ? አንድ አለኝ ማለት ነው። አንድ ጽፌ አንድ አለኝ 11 ሲሆን ምን አደርጋለሁ? አንድ ጽፌ አንድ አለኝ እላለሁኝ። እሺ ከዛ ይቺኛዋ 2 ሲደመር ይሄ 4
2 ሲደመር 4 ስንት ነው? 6 ከቅድሞ 1 ጋር 7 ከዛ ከዚህ የሚደመር ቁጥር የላትም ይቺኛዋ አንድ ራሷ ትቀመጣለች። ትመጣና ተደማሪ የላትም ራሱ ይቀመጣል ማለት ነው። ስንት ሆነ? 147 ሲደመር 24 እኩል ነው 171 በዚህ መሰረት በአግድም ደመር ነው ማለት ነው ይሄንን። አሁን ደግሞ ቁልቁል እንደምረው እስኪ። ቁልቁል ሲደመር ደግሞ ይሄኛውም እናደርጋለን 147ን ከላይ ሲደመሩ እዚህ ላይ አድርገን 24ን ደግሞ ከዚህ እናስቀምጠዋለን ማለት ነው። ይቺኛዋ እንግዲህ ይቺ የመጀመሪያዋ ከዚህ ከመጀመሪያዋ ጋር ነው የምትሆን። ይቺ ሁለትም ከዚህ ጋር ትሆናለች። ከዚህ ግን የላትም ይቺ ራሷ ይቀመጣል ማለት ነው። ይሄኛው 4 ሲደመር ይሄኛው 7 11 ነው። አንድን ጽፌ አንድ አለኝ እላለሁ። ይቺኛዋ 2 ስትደመር ይቺኛዋ 4 6 ከቅድሞ አንድ ጋር 7 ሆነችልኝ። ይቺኛዋ አንድ ግን ተደማሪ የላትም ራሷ ትቀመጣለች ማለት ነው። ትመጣና እዚህ ራሱ ይቀመጣል። ስንት ሆነ ማለት ነው? በቀላሉ 147 ሲደመር 24 እኩል ነው 171 ሆነልኝ ማለት ነው። በዚህ መሰረት በቀላሉ መደመር እንችላለን። ሌላኛውና የመጨረሻው 276 የሚለው ነው። 276 ሲደመር 972 ሲደመር 972 ስንት ይሆናል የሚለውን እያንዳንዳቸውን በአግድም እንይ። ይቺ የመጀመሪያዋ ከመጀመሪያዋ ጋር፣ ይቺ ሁለተኛዋ ከዚህ ሁለተኛ ጋር፣ ይቺ ሶስተኛዋ ደግሞ ከሶስተኛዋ ጋር ይደመራል። እነዚህ ባለ 3 ዲጂቶች ናቸው። እስካሁን ያየናቸው ባለ 1፣ ባለ 2 እና ባለ 3 ነበሩ። አሁን ይሄኛው ሶስተኛው ነው፣ ባለ 3 ዲጂት ነው ማለት ነው። ይሄኛውም 3 ዲጂት አለው፣ ይሄኛውም 3 ዲጂት አለው። ይቺኛዋ ከዚህ ጋር ስትደመር 2 ሲደመር 6 ስንት ሆነ? 8 ሆነ። እሺ ይቺኛዋ 7 ነች። ይቺኛዋ 7 ሲደመር ስንት ሆነልኝ? 14። ለምሳሌ ብንመጣ እዚህ ላይ 14 የሆነው እንደዚህ 14 ነው ይሆናል አይደል? ይቺን 4 እንጽፍና ይቺን የኋለኛዋን አንድ አለኝ። የኋለኛዋ ምን ጊዜም አንድ አለኝ መባል አለባት። ከኋለኛው ጋር ነው መደመር ያለባት ማለት ነው። ስለዚህ ይቺኛዋን አስቀርና 14 ሆነልኝ። 7 ሲደመር 7 ይሄኛው 7 ሲደመር 7 14 ስለሆነ 4ን ጽፌ አንድ አለኝ እላለሁ ማለት ነው። 4 ጽፌ አንድ አለኝ። 9 ሲደመር 2 11 ይሆናል። ከአንዷ ጋር አለኝ ካልናት ጋር 12 አሁን መጨረሻው ስለሆነ ሁሉም ይቀመጣል ማለት ነው። አንድ አለኝ አንልም፣ ምክንያቱም ሌላ የሚደመር ከኋላ ቁጥር የለም ከነዚህ ውጭ። ስለዚህ 12 ራሱን ቁጭ አደርገዋለሁ ማለት ነው። ስለዚህ ስንት ሆነ ማለት ነው? 276 ሲደመር 972 እኩል ነው 1248 ይሄ በአግድም መደመር ነው። በአግድም መደመር ወይም ደግሞ በአግድም የደመርነው ነው ይሄኛው። በአግድም ደምረን እንደዚህ መጣልን። አሁን ደግሞ በቁልቁል ደምረን ደግሞ ምን ያህል ይመጣል የሚለውን ደግሞ እኔ ይቺኛዋን ወደታች በማምጣት ማለት ነው። ይቺኛዋንም የተወሰነ ጠጋ እናደርጋትና ለመደመር እንዲመቸን ምን እናደርጋለን? ይቺኛዋን 2ን ከ6 ጋር፣ 7ን ከ7 ጋር፣ 9ን ደግሞ ከ2 ጋር ነው የምንደምራቸው ማለት ነው። በቀጥታ ይቺ 6 ስትደመር 2 ስንት ይሆናል? 8። እሺ ይሄ 7 ሲደመር ይሄ 7 14 4ን ጽፌ አንድ አለኝ። እሺ ይቺኛዋ 2 ሲደመር 9 11 ከአንዷ ጋር 12። አሁን ሌላ ቁጥር ከኋላ የሚደመር የለንም፣ ሙሉ 12 ይቀመጣል እንጂ ሁለት ቁጥር ቢኖር ኖሮ ከኋላ 2 ጽፌ አንድ አለኝ ይል ነበረ። ግን ስለሌለ 12 ራሱ አስቀምጣለሁ ማለት ነው። ስለዚህ ስንት ሆነልኝ? ይሄ 276 ሲደመር 972 እኩል ነው 1246 መጣልኝ። በዚህ መሰረት በቀላሉ ማስላት እንችላለን ማለት ነው።